እግዚአብሔር የሰመረ ያርገው አሜን ህዝቡ ለምሕረት ለሰላም ለጤና እንዲሆን ያድርገው አሜን እግዚአብሔር እዚህ ያደረሰን አምላክ ደግሞ የተመሰገነ የተባረከ አሜን አውጣን ከይወም እስከዛክረ ዘረሳካን ከይወም እስከዛክረ ወዛሬ ለወዛውጣን ከይወም እስከዛክረ እዚያ ያደረሰ አምላክ ትልቁ ዓመት በዓል ቁርባን እግዚአብሔር አምላካችን የሰመረ ይሁንልን አሜን እግዚአብሔር መሻት ይቀርልን ምግባችን ለመስኮር ኃጢአት ነውና የተባረከ የተቀደሰ ለዕድሜ ለጤና ለበረከት እግዚአብሔር ይስጥልን አምላካችን ቀውቅ ተያየ በትእዛዝ በረከቱን ሰጠነው ረድኤት ሰጠነው ብሏል አምላካችን ወግበር ፋሲካው ለእግዚአብሔር አሁን ወግባር ባሉ ለእግዚአብሔር ብሎ ይህን ያዘዘው ትእዛዝ እግዚአብሔር ደግሞ ለመፈጸም ያበቃና አምላክ ደግሞ የተመሰገነ ይሁን ለሕዝቡ ለዕድሜ ለጤና ለበረከት የሚያላምን ያድርግልና እግዚአብሔር ለሰላም ይብቃ ለሰላም ምሕረት ለእስራኤል ሕዝብ ይታዘዝልና ለሰዋይቱ የሰመረ ያድርግልና ጸሎቱ የተሰጠ ያድርግልና ሁላችሁም አሁን በሕግ በሥርዓት የሄዳችሁ ብሎ ደግሞ እግዚአብሔር በመልካም መጣፊያው ቢጣፍልን እግዚአብሔር ያድርግልና በረከት ለሕዝብ ሳሸቤን አሎ ባይዳ አምላክ ማዕድ ዘንበሬ አሜን እግዚአብሔር ቁርባን ሲቀርብ አሁን ወደ እግዚአብሔር በእስራኤል ምሕረት የሚታዘዝና የምሕረት አዋጅ ይታወጅልና ደግሞ ስርዓቱ እግዚአብሔር ደግሞ ፈጽማችኋል ብሎ ደግሞ እግዚአብሔር ለሕዝቡ ደግሞ ሰላምን ምሕረትን አንድነትን እግዚአብሔር ያድርግልና ሰላም ይሁንልና እግዚአብሔር ካብና ለዘንድሮ እንዲያርጉ ያደረሰና አምላክ ደግሞ ቅዱስ አድርጎ በሰላም የሚፈጽመን ደግሞ ለከርሞ ያደርሰና አሜን አሎ ባይዳ የሰመረ ያድርገው ብሩካን ሁሉ ማይዘ መርታ ሰማይ በአበት ይታሪያ አምላክ አበዊነ አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ እስራኤል ቅዱሳን ከበሮ ومتعت ونتر العين مساعد العقل ملكتي عبد المساعد سنة ملكتي داوود 3 سنة ملكتي على زرقهم سنة كبران إسرائيل آمين 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 ونتتم ونشكر آمين 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 فاسكا كمان سماحة آمين 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 آمين
የጠላው ሐውስ ወደ በዚህ ሐውስ ተቀበዋለህ ብሎ ሐውስ ወደ ይሄ አጥፊው ሐውስ ወደ እስራኤል ቤት አይገባም። አሜን አይገባም። ህዝቡን ይጎበኛል። አሜን። እግዚአብሔር ሐውስ ወደ ሀገሩ ከተማውን ይጎበኝልን። አሜን። ሐውስ በሀገራችን ላይ ሰላም ያድርግልን። አሜን አሜን። የሰላም አዋጅ ሐውስ ወደ በእስራኤል ይታዘዝልን። አሜን። ሐውስ ንጉሠ ነገሥት ርኢኩ ባይኔ ሰማዕኩ በዘኔ ሊልሷሱ ገኔ ባይኔ አየሁ። አሜን። በጆሮዬ ሰማሁ ይቀበልን። አሜን። አሁንም እግዚአብሔር አምላካችን ወግበር ፋሲካሁ ለእግዚአብሔር ወግበር በዓሉ ለእግዚአብሔር አመ ቀዳሚትኒ ትኩንክሙ ቅድስት አመ ሳምንትኒ ይኩንክሙ ቅድስት ሰብዓ ዕለት ብሉን አይተህ 7 ቀን ቂጣ እንጀራ ትበላላችሁ። አሁን እንደሆነ የመጀመሪያው እንደ ሰንበት ይሆንልሃል፣ የመጨረሻው ደግሞ እንደ ሰንበት ይሆንልሃል። ይህ ሕገ ዘላለም ብሎ የሰጠነ ታላቁ ትእዛዝ ታላቁ ሕግ ይህ ነውና ሕጉ ስርዓቱ ያጥፋብና ከርሞ ሳይበለና አሁንም ይሄ ያው በመጽሐፉ እንደተጻፈው አሁን እንደሆነ በኦሪት እንደተጻፈው ይሄ የጾም ቅጠል ነው። አሁን እንደሆነ ስለዚህ እንግዲህ አሁንም ለእስራኤል ልጆች የመጀመሪያ መስዋዕት የጀመሩበት በኔሳን በ14ኛው ቀን አሁንም ይሄ የመጀመሪያ መስዋዕት የቀረበበት እስራኤልን ከሞት ያዳነበት ምህረት በእስራኤል ሕዝብ አሁን ስለሆነ የወረደ በእስራኤል በግብፅ ሀገር የፈርዖንን ቤት በመታበት ጊዜ ያን ጊዜ ግን ደሙ የተቀባበትን የእግዚአብሔር ጦባን ማስላጥፊው ክፍል በመጣ ጊዜ የፈርዖንን ሕዝብ ቤት የመታበት የእስራኤልን ቤት ደሙ ምልክት ነው ተብሎ ወስዶ በዚህ በምልክቱ የዳኑበት ነውና እግዚአብሔር ደግሞ ይሄ ሕገ ዘላለም በምትኖሩበት በሀገሪቱ ስትኖሩ ስትገቡ ወደ ኢየሩሳሌም ሕጉ ስርዓቱን ትፈጽማላችሁ። በግብፅ ሀገር በየቤቱ እንዳደረጋችሁ በታታደርጉም ስሜ በሚጠራበት በተቀደሰው ኦሪቱ ባለው እንድትፈጽሙት እንድታደርጉት ብሎ የሰጠነ ታላቅ ትእዛዝ ነውና ሕጉን እግዚአብሔር እንዲህ አድርጎ ያስፈጸመና አምላክ የተመሰገነ ራእይኩ ባይኔ ሰማዕኩ በዘኔ እንዳለው አውስም ባያውስ ባይኔ አየሁኝ በጆሮዬ ሰማሁ ነው ይቀበልና ለሰነገሰ አሜን በፊት በኋላ በቀኝ በግራ ይሁን። አሜን 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 እግዚአብሔር መንፈስ የዋህልበት ውስጥ አሰኒ ያግዞ ለስምረት ቦታ ነጠረፋት ያህል ኢየሩሳሌም አመት ሰብር መስዋዕት በባኒ ወቁርባኒ አሚሃ ያህል ጉሰ መስዋዕት ካለ የሰበላሉ አሜን የከርሞ ሰይበላችሁ አሜን ለሰነ ለፋሲክ ባህል ለደስታው አሜን። መልካም ባህል ለሁሉ ለቤተ እስራኤል ይሁን። አሜን አሜን። ወዝሩም መስፍታ ሸሪዮት שנשארו חג שמח ופה מתחיל כל העבודות